ኖርማል ሃይ ስኩል ላይ በጣም ከባዱ ነገር ነው። ኤቭሪቲንግ አንተ ደንግጠህ 9 ክፍል ደንግጠህ የምታየው ነገር ኖርማል ነው። እንዴ ኢትዮጵያዊ ሆነው ኢንስታግራም ላይ የሚለቁት ፎቶ ድሮ የፖርን ስታሮች ለቀቁት ተብሎ ከሚለቀቀው ፎቶ ጋር እኩል ሆኗል። ማታ ማታ ስለምንከለከል 10ኛ ክፍል እያለን ቀን ዴይ ፓሪ ነበር የምናዘጋጀው። አንድ ሴት ተበቅለቅ ብሎ በየቅርጹ የገባ ታይት ከለበሰች ቀለሙ ተቀየረ እንጂ እኮ ሰውነቷን እያየሁት ነው አይደል? ጥቁር ሆነ ወይ ቀይ ታይት ሆነ እንጂ እኮ ሁሉንም ቅርጽ ካየሁት ምን ቀረ? ቀለሙን የተቀየረ ዴይ ፓሪ እኔ ነበር ቁጥር 1 ባንዲራውን መመራው ይማን። ሴቶቹ የማይሆን አለባበስ ለብሰው እንዲህ ሲሉ ሰውነታቸው ኖርማል ክሊፕ ነው ልብስ ለብሰዋል፣ ግን የማይሆን ነው ትሪገር ያደርጋል። ዩኒቨርሲቲ ገባ፣ ዩኒቨርሲቲ የሚቃማል፣ ዩኒቨርሲቲ ደግሞ ተመቸ። በየሳምንቱ ቲክቶክ ላይ አዲስ ጉድ አለ አይደል? ረስተነዋል ማለት ብዙ ጉድ ሰምተናል፣ ግን ረስተነዋል። ሰው ሱስ ያዘው እንጂ ሱስ ከያዘው በኋላ የሱሱ ባህሪያ ነው። ሚሴክስ ትባላለች። ወደ ሃይ ስኩል ስትገባ ሁሉም ነገር መለወጥ ጀመረ። ከሷ የተሰወረ ዓለም ውስጥ እየገባች ያህል የስሜት የሚያስደስት ስሜት ተሰማት። አንድ ቀን መጠጥ የሚባለውን ነገር ልትቀምስ ተገደደች። ለወላጆቿ በጓደኛ ቤቶች እንዳደረች በመናገር ወደ ክለቦች ሹልክ ብላ ትሄዳለች። አንድ ምሽት በምሽት ፓርቲ ላይ የማይሆን ነገር ተፈጠረ። ጓደኞቿ የሚባሉት ሌላ መጠጥ ሰጧት። ከዛም ከባድ ነገር ከተፈጠረ ያም ነገር በህይወቷ ላይ የማትወጣውን ችግር አመጣባት። ያም ያለ ፍቃዷ ግንኙነት እንድታረግ ተገደደች። ግን የተፈጠረው ነገር በዚህ አላበቃም። ከቀናት በኋላ በዛው ቀን የተፈጠረውን በሙሉ በሶሻል ሚዲያ ፖስት ለማድረግ ደረሱ። ተማሪዎች በሙሉ ሼር አደረጉት። ስለዚህ እስኪ እቺ ሴት ወይም ደግሞ እቺ ልጅ ምን ብታደርግ ይሄንን ችግሯን በቀላሉ ልትፈታው ትችላለች? እዚች ልጅ ላይ ብቻ ሳይሆን ሌሎች ብዙ ሰዎች ላይ እንዲህ አይነት ነገር ይገጥማል። አንዳንድ ጊዜ ምን አለ መሰላችሁ፣ ሰው ስለኔ ምን እያሰበ ነው ሳይሆን እግዚአብሔር እኔን አሁን እንዴት ነው እያየኝ ያለው የሚለውን ማሰብ ያስፈልጋል። አፍተር ኦል የፈጠረን ሰው አይደለም። እናትና አባታችንን ባላደራ ናቸው እንጂ አልፈጠሩንም አይደለ? መጨረሻ ላይም ነፍሳችንን ተቀብሎ የዘላለም እጣፈንታችንን የሚወስነው ሰው ነው አይደለም። በቃ እግዚአብሔር እንዴት ያየኛል ነው። እግዚአብሔር ደግሞ የሚገርማችሁ ሰውን ማለት ነው በኃጢአት ጭምልቅ ብሎ ቆሽሾ እግዚአብሔር የዛሬውን ኃጢአተኝነቱን ሳይሆን ከኃጢአቱ በኋላ ነገ የሚነሳው ንጹህን ማንነቱ ነው ሁሌ የሚያየው። ሁልጊዜ ለሰው ልጅ እግዚአብሔር መዳኑን ብቻ ነው። የኃጢአተኛውን ጥፋት አልፈልግም ይላል መጽሐፍ ቅዱስ ላይ። የሚገርማችሁ ነገር በጣም በኃጢአት የወደቁ ሰዎችን እንደነ ሙሴ ጸሊማ አይነት አሁን የቤተክርስቲያናችን ጻድቅ ነው። መጀመሪያ በጣም ኃጢአተኛ ሰው ነበር። ከተማ ጥሩ ገዳም ፍለጋ ወደ በረሃ ሄደ። በበረሃ ሄዶ ገዳም በበረሃ ወድቆ ከአባቶች ስር ወድቆ በቃ ንስሐ ገብቶ ቅኖናም ተቀብሎ በጾም በጸሎት በጣም ብዙ ተጋድሎ እጅግ በጾም ራሱን ጎዳ። በጣም ማለት ነው። በጾም ራሱን ጎድቶ ያ ግዙፍ የነበረ ሰውነቱ፣ ያ ትቢቱ፣ ያ ሆዳምነቱ እንደውም በጣም የፈተነው ምንድነው? ጾም ሲጀምር የምግብ ሱስ በቃ በጣም እና እየሄደ አባቶች ጋር ረፈተነኝ ይላቸዋል። በቃ ስገድበት፣ ጹም፣ ጸልይ፣ ጽና እያሉት በመጨረሻ ግን እግዚአብሔር አምላክ እንባውን ተቀብሎት፣ ጾሙን ተቀብሎት፣ ጸሎቱን ተቀብሎት ትልቅ አባት አደረገው። እግዚአብሔር በዛ በበደል ውስጥ በኃጢአት ውስጥ እያለ የትኛውን ሙሴ ነበር የሚያየው? ይሄ በኋላ በአንድ ጸሎት ዝናብ የሚያዘንበውን የክብር አክሊል ከሰማይ የሚወርድለትን ታሪኩ ለዓለም የሚነገርለትን ጻድቁን ሙሴ ነበር የሚያየው። እንዴ ይገርማል እኮ አንዳንዴ ሰው አያበላን አያጠጣን፣ ብንወድቅም አንዳንድ ጊዜ ላይ ያነሳን ይችላል። ግን እኛ እንጨነቃለን ምን ይለናል ብለን ማለት ነው። ፊት ለፊት ሲያየን ምን እያሰበ ይሆን ስለኔ ይላል። በቃ we care a lot። ሰውየው ከዝም ብሎ አይቶክ ከዛ ላይ ህይወት ቢዚ አድርጎታል እኮ አያስብህም እኮ አንተን ማለት የሚመስለው የሆነ የተጋነነ በቃ ምትሞት ምትጠፋ እቺ ልጅ አሁን ያን ቪዲዮ ያየው ሰው የሆነ ነገር ይመስላል። እንደዛ አይደለም ሪያሊቲ። ሲጀመር ሁሉም ሰው አላየው፣ ሁሉም ሰው ሊያየው አይችልም። ሲቀጥል የሁሉም ሰው ቪዲዮ ይለቀቅ ቢባል ማለት ነው ሁሉም ሰው ጉድ አለው፣ ሁሉም ሰው ኃጢአት አለው። ኃጢአት የሌለው ሰው አለ? የለም አይደል? ጉድ የሌለው ሰው አለ? እንደው በህይወታችን ተቀርጾ ቢሆን የሚያሳፍር ነገር የለንም እንዴ? ኢየሱስ ክርስቶስ እኮ ዘማዊዋን ሴት ሊወግሯት መጡ አይደል? በምድር ላይ ጎንበሳና ጻፈ ተባለ። ከዛ ግንባራቸው ላይ የሁሉም ኃጢአት ተጻፈ። ሲተያዩ አንዳቸውን ኃጢአት ሲያዩ እሷ ምንም አልሰራችም። እንደው በቃ አልቻሉም፣ ጥለው ሄዱ አይደል? የመጀመሪያው እግዚአብሔር ሰው እንደሚያይን እንዳይመስልን
እንደዛ አይደለም እግዚአብሔር በስስት ነው የሚያይ። ኃጢአተኞች ለምን እንደሚጠበቁት ክፉ ሰው እኮ እድሜው ረጅም ነው። ሂትለር በስንት ዓመቱ ነው የሞተው? ጨፍጭፎ እኮ ነው የሞተው። አንዱ ቀንዱን ጥሎ እንዴት አልጣለው? እየጠበቀው በጉጉት በመላእክት ነው የሚጠብቀው እግዚአብሔር ንስሐ እንዲገባለት። የኃጢአተኛው መሞት አይፈልግማ። ስለዚህ እግዚአብሔር አንደኛቺ ልጅ የሚያያት እጅግ በጣም በስስት ነው የሚያያት። ስለዚህ እግዚአብሔር እንዴት ነው የሚያየኝ የሚለው ማሰብ እንድትጀምር እፈልጋለሁ። ሁለተኛ ሰው ቢያያትም በቃ ሰው ኃጢአተኛ ነው፣ ከሷ በላይ በደል አለው፣ አያስተዳድራትም፣ አያበላትም፣ አያጠጣትም፣ ቢሰድባትም እንደሚያልፍ ማወቅ አለባት። የወላጆቿን ነገር በትክክል ይቅርታ መጠየቅ ነው። እኔ መጥፎ ነገር ለማበረታታት አይደለም፣ ግን ወላጅ የሚናደደው የሚቆጣው ሊያድን ነው እንጂ ከሆነ በኋላ ልጁን አይጥልህ። ጣት ገማ ተብሎ ተቆርጦ አይታል። ግን ወላጆቿ ካልተቀበሏት፣ አይሆንም ካሉ፣ ከቤት ካባረሯት፣ ለጊዜው ምናልባት ንዴት ስላላቸው ካገለሏትም እንዳልኩ ነው፣ አልፈጠሯትም። በነገራችን ላይ የወላጆቿም ጥፋት ነው። ይቅርታ አድርግልኝና ልጅ ካደገ በኋላ የሚሆነውን የምትወስነው እስከ 7 ዓመቱ ነው። እስከ 7 ዓመቱ ልጅ ላይ የዘራኸውን ታጭዳለህ። ልጅ አሁን ይትባረክ እንደተወለደ ሕፃን ነው አይደለ? ንጹህ አይምሮ ነው ያለው። እድሜ ለፍጹም ስልጣና ስለገባኝ እምጽፍበትን መርጬ ነው የምጽፍበት። በመጀመሪያው 2 ዓመት ነው በሚሊዮን በቢሊዮን የሚቆጠሩ የኒውሮን ኮኔክሽን አይምሮ ውስጥ የሚፈጠረው። የሚያየው በሙሉ እውቀት እየሆነ ነው የሚገባው። የሚሰማው በሙሉ እስከ 2 ዓመቱ እውቀት እየሆነ ነው የሚገባው። ስለዚህ እኛ ቤት ትልቅ ሰው ሲያወራ ይትባረክ እዛ ጋር እንዲሁም በፍጹም አይፈቀድለትም። በፍጹም እንደው ምን ታካብዳላችሁ ተብለናል። ትልልቅ ሰዎች ቤቱ ሲያወሩ ይትባረክን ይዘሽ ውጪ ነው ሞግዚቷል። ለምን? እኛ ቤተኛ ነን፣ ፈትፋች ነን። ማንገባበት ማንረግጠው ጉዳይ የለም አይደል? ማይመለከተን ቴሌቪዥን አይከፈትም እኛ ቤት። ከተከፈተ መዝሙር፣ ቅዳሴ፣ ስብከት፣ መንፈሳዊ ነገር ብቻ ነው የሚከፈተው። ጸሎት ቤት በየቀኑ ይገባል፣ በገና ይደረደርለታል። አሁን በቀደም አሜሪካ ሄደን ኤርፖርት ላይ አንድ ሴትዮ ትንሽ ሲነጫነጭ ነገር መጣችና ቤቢ ምናምን ብላ አኒሜሽን የሚያምር ሰጠችው ስቲከር አያና ጣለው። ሌላ ሰው ቤት ሄደን እዛው ትቼው ወጣው። የ7 ዓመት ሕፃን ልጅ ነችና ስመጣ ምን አለችኝ? ልጅህ ቀን የቅዱስ ገብርኤልን ስዕል ሲያይ ብድግ አድርጎ ሳመው አለች። ይሲ የተዘራበትን ነው በቃ ኦሬዲ የተጻፈበትን ነው የሚኖሩ። ስለዚህ እቺ ልጅ ወላጆቿ ነፃ ነን ማለት አይችሉም። የእሷ ጥፋት ብቻ ነው ማለት አይችሉም። ሚስ ያደረጉት ነገር አለ የሆነ ሰዓት ላይ። ስለዚህ ኃላፊነት መውሰድ አለባቸው። የተዘራው ነው የሚበቅለው። ለምሳሌ የሙሴ እናት ሙሴ በባህር ላይ ተጣለ። ከዛ እህቱ መጣች። የፈርዖን ልጅ ስታገኘው ሞግዚት እፈልጋለሁ ስትላት እናቱን አመጣቻት። ታውቁ ከሆነ ስቶሪውን እናቱ መጣችና በፈርዖን ቤት የፈርዖን ልጅ ተብሎ እያደገ እሷ ግን አንተ የፈርዖን ልጅ አይደለህም፣ አንተ ግብፃዊ አይደለህም፣ አንተ እስራኤላዊ ነህ፣ አንተ የእግዚአብሔር ልጅ ነህ እያለች እየሰራች አሳደገችው። ሲያድግ በፈርዖን ላይ ተነሳበት። እስራኤላውያንን ከፈርዖን ፈልቅቆ አወጣ። እነዚህ ልጆች ዛሬ እዚህ የመጡት እኮ የተሰራባቸው ነገር አለ። ወላጅ የሰራው ነገር አለ። በልጅነታችሁ አታውቁትም እንጂ ተሰርቶባችኋል። ለእናንተ እንዲህ አይነት ነገር እንዲያዝናናችሁ ገንዘብ ከፍላችሁ የታክሲ አውጥታችሁ እዚህ ድረስ የመጣችሁት እንዲህ አይነት ቃል መስማት ደስ እንዲላችሁ ተሰርቶባችሁ እኮ ነው። ስለዚህ ወላጅም ኃላፊነት መውሰድ አለበት። ወላጅ ኃላፊነት የማይወስድ ከሆነ የፈጠራት አምላክ ያኖራታል። እሷ እንደው ማድረግ ያለባት መጀመሪያ ህሊናዋን ለማጽዳት ከእግዚአብሔር ጋር ሰው ኃጢአቷን ስላየው አይደለም መጨነቅ ያለባት፣ እግዚአብሔር ኃጢአቷን ስላየው ነው። እግዚአብሔር ደግሞ ቢቀረጽም ባይቀረጽም ሳትሰራው አይቶታል። ስለዚህ መጀመሪያው ነገር ንስሐ ነው። ንስሐ ዘማውን ድንግል ኃጢአተኛው ንጹህ ያደርጋል። ልክ ንጽህና ሲሰማት ኮንፊደንስ ይኖራታል። ከዛ በኋላ አንተ ብትተቻትም ምንም ላይ መስላት ይችላል። የኃጢአት ዋጋ ነው እቀበለዋለሁ ልትል ትችላለች። ሶ ንስሐ ከገባች ከእግዚአብሔር ጋር አካሄዷን ካስተካከለች ቤተሰቦቿን በአግባቡ ይቅርታ ከጠየቀች ከዛ በኋላ ቢቻል አካባቢ መቀየር ነው። ምክንያቱም ትንሽ ጊዜ ነው ያልፋል። በየሳምንቱ ቲክቶክ ላይ አዲስ ጉድ አለ አይደል? ረስተነዋል ማለት ብዙ ጉድ ሰምተናል፣ ግን ረስተነዋል። እንደሚረሳ በማሰብ አካባቢ ቀይራ ትንሽ ቆይታ ተመልሳ ብትመጣ ላይፍ ይቀጥላል። ነገ ለብዙዎች የምታስተምርበት አርአያ የምትሆንበት ታሪክ ይሆናል ብዬ አምናለሁ። አመሰግናለሁ። ወላጅ እንግዲህ የመጀመሪያው ነገር መንቃት ያለበት ነገር ይሄንን ታይ ይሄንን አታድርጊ የሚለው ነገር አይሰራም። የሚሰራው ምን ታደርግ ነው። የምታረገው ነገር ማሳየት ያስፈልጋል። አሁን ወላጅ ምንድን የፈለገው ሲባል ሃይማኖተኛ እንድትሆንልኝ ይፈልጋለሁ ከተባለ ያለውን አቅም በሙሉ አሟጦ ልጅቷን ሃይማኖተኛ ለማድረግ መስራት አለበት። የሰው ልጅ አእምሮ ይሄን አታርግ ከተባለ እንዴት ማድረግ እንዳለበት ጀስቲፋይ ለማድረግ የሚያስበው ማይንዳችን ይሄን ነገር ማድረግ የለብሽም ሞባይል እንዳትጠቀሚ ከተባለ ማይንዳችን አንዴ ሞባይል ተነክቶለት የለ እንዴት ሞባይል መጠቀም እንዳለባት ለምን መጠቀም ጥሩ እንደሆነ
እያስረዳ ጀስቲፋይ እያረጋገጠ እንድትጠቀም ያረጋታል እንጂ እንድትተው ያረጋ። መፍትሄው ምንድነው? ምን ማድረግ እንዳለባት ማሳየት ነው ያለብን ማለት። ስለዚህ ብዙ ወላጅ ጋር ያለው ክፍተት ልጆቹ መጥፎ ነገር እንዳያዩ የእውነቱን ከልቡ ይፈልጋል፣ ግን የሚፈልገውን ነገር አያስተምራቸውም። ጊዜ የለኝም ይላል። ራሱ ሰነፍ ነው። ቁጭ ብሎ አሉባልታ ነው። ቴሌቪዥን ሳይ ነው የሚውለው። በቃ ልጆቹ ራሳቸውን ችለው የሚጠቅመውን ነገር ፈልገው እንዲያገኙ ነው የሚፈልገው ቤተሰብ። አግኝታችሁኛል እንጂ ኃላፊነት ወስዶ ልጆቹ መሆን ያለባቸውን ነገር ለማስተማር እምብዛም ጠንካራ አይደለም። ዓለም ደግሞ በተቃራኒው 24 ሰዓት ልክ እንደ ማደያ ልጆቹን ጠልፎ ለመውሰድ ይሰራል ማለት ነው። ስለዚህ ማን ያሸንፋል? ዓለም ልጆቹን ይወስዳቸዋል። ስለዚህ ወላጆች በተቻለን አቅም አሁንም መንቃት ያስፈልጋል፣ መባነን ያስፈልጋል ከእንቅልፍ። ከዛ ጠቃሚውን ነገር አብሮ ዲስከስ እያደረጉ የተወያዩ ኤክሰርሳይዝ አብሮ ማድረግ ያስፈልጋል። ልጅቷን በተመለከተ እንግዲህ ቅድም እንደተባለው የተለየ ነገር እኮ አይደለም የሚሆነው። እሷ ላይ ዛሬ እንደዚህ ሆነ፣ ነገ ደግሞ ሌላ የሆነ ነገር ይሆናል። እናንተ ላይ ደግሞ ነገ የሆነ ነገር ይሆናል። ምን ለማለት ፈልጌ መሰላችሁ? ለምሳሌ የሆነ ሰውዬ መዶሻ ይዞ ከሁላችሁንም ኋላ እንደዚህ ብሎ ቆሟል እንበል። ዛሬ እኔን ቅውር አረገኝ። ምን ማለት ነው? ነገ አንተን እንዳትጠራጠሩ። ግን እኔ እዚህ ጋር ከመታኝ አንተን ጆሮውን ሊመታ ይችላል፣ አንተን መንጋጋህን፣ አንተን እግርህን ሊመታ ይችላል። ስለዚህ እሷን ዛሬ ያ መዶሻ ይዞ የነበረ ዓለምና ዲያብሎስ አንድ ላይ ተሰብስበው አገኛትና በዚህ መንገድ መታት። ከተዘናጋንና ጥንቃቄ ካልወሰድን ነገ ደግሞ የሆነ ሰውዬ በሆነ መንገድ ይመታል ማለት ነው። ከተዘናጋን ሁሉም ይደርስበታል። ሁሉም እያያችሁ ሶሻል ሚዲያ ላይ ራሱን የሚያጠፋው የሆነ ነገር የሚሆንበት ይሆናል። ስለዚህ ይሄ እሷን እንደ ግፈኛ እንደ ተንኮለኛ አድርጎ ማጣጣል ሳይሆን ልጅቷን አቅርቦ መያዝ፣ ወደ አምላኳ እንድትመለስ እንድትጸልይ አበረታቶ መያዝ ነው። በጣም የሚገርማችሁ ነገር እግዚአብሔር ሁሉንም ለዓላማን የፈጠረው ለዓላማን የፈጠረው ማለት ይቺ ልጅ አሁን ይቺን አጋጣሚ ምክንያት አድርጋ ንስሐ ሳትገባ ወደ አምላኳ ሳትመለስ ሄደችለት ማለት ነው። እስካሁን እርግጠኛ አይደለም ዓለም። አሁን ለምን ልጅቷ ምን ልትሆን ትችላለች? አሁን እሺ ያለውን ሰምታ ምን ልትሆን ትችላለች? ወደ አምላኳ ተመልሳ ታድሳ ጸልያ እግዚአብሔር ተጠቅሞባት ትልቅ ነገር አድርጋ ህልሟን አሳክታ ብዙ ሰው የሚማርባት ሊያረጋት ይችላል። አይችልም? እግዚአብሔር ይችላል። ያቃል ዓለም እቺን ያቃል። ስለዚህ ዓለም ደስ የሚለው ምን ቢሆን እሷ እንደዚህ ነው። መጨረሻ ላይ ሰዎች ሁሉ ያዩብኝ ወይኔ እንደሳቁብኝ ብላ ምን እንድታደርግ ነው? ራሷን እንድታጠፋለች። ከዛ ጨረሰ ስራው፣ አለቀ በቃ። ስለዚህ እያሳሳቀ የሚወስደን እዛ ስለሆነ መንቃት ነው። ምንም አርጎ ይሁን የነቃኸው ራቁትሽን ተቀርጸሽ በቲክቶክ ታይቶ ይሁን የነቃሽው ያን ቀን ወዴት መሄድ ነው? እስኪ ወደ እግዚአብሔር በሉ። በቃ ያን ቀን ምንም ያርግ ዓለም የሚፈለገውን ስጋችንን ተጠቅሞ ሱሰኛ አርጎ ሊሆን ይችላል። ዛሬ ሊሆን ይችላል ቀኑ። ከነቃም እንደው ማድረግ ያለብን መድኃኒቱ የት ነው ያለው? መፍትሄው የት ነው ያለው? በቃ ዛሬ መመለሰው። እግዚአብሔር ጋር ከተመለስን ደግሞ ቀላል ነው። እግዚአብሔር ከዛ በኋላ ዓለም ያከበደብንን ያሰቃየንን ያሳመመንን ነገር በሙሉ እጥፍ ድርብ አድርጎ ክሶ ለዓለም የሚጠቅመው ያደርጋል። ስለዚህ ለእህታችን እንደምንመክረው ምንድነው? ለእህታችን የምንመክረው ዓለም ይህን ሁላ ዘመን ዘምቶባት ካረገው በላይ ወደ እግዚአብሔር ስትመለስ የሚሆነው ብዙ ነው ማለት ነው። ስለዚህ እኔ ያለችኝ እንደው ለእህታችን የምንመክረው ምንድነው? ወደ አምላኳ መመለስ ብቻ። ታንኪዩ።